በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ታኅሳስ 12 ቀን በዚች ቀን የመላእክት አለቃ ቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን በዚህ ወር እግዚአብሔር ወደ ባቢሎን አገር ላከው። የባቢሎን ንጉሥ ናቡከደነጾር ሦስቱን ልጆች አናንያን፣ አዛርያን፣ ሚሳኤልን ከእሳት ማንደጃ ውስጥ በጣላቸው ጊዜ አራተኛ ገጽ ሆኖ ታየ። የእሳቱ ነበልባል 49 ክንድ ያህል ወደ ላይ ከፍ ከፍ አለ። የጨመሯቸውን ሰዎችና እሳት የሚያነዱትን አቃጠላቸው። የከበረ መልአክ ሚካኤል የእሳቱን ነበልባል በበትሩ መትቶ ከሰለስቱ ደቂቅ ላይ አጥፍቶ አዳናቸው። ምንም አልነካቸውም፣ እንደ ቀዝቃዛ እንደ ጧት ጤዛ አድርጓልና። በዚያን ጊዜ አባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን እያሉ 6 ቃላትን ተናገሩ። በዚህም ከ600 ዓመት በኋላ ክርስቶስ እንደሚወለድ ትንቢት ተናገሩ። ከዚህ በኋላ የጌታ እግዚአብሔር ሥራዎቹ ሁሉ ያመሰግኑታል፣ እርሱ ለዘላለም ምስጉን ልዑል ነው እያሉ 33 ጊዜ ያመሰገኑት። በዚህም ምድር ላይ 33 ዓመት ክርስቶስ እንደሚኖር አመለከቱ። ስለዚህ አባቶቻችን የቤተ ክርስቲያን መምህራን የመላእክት አለቃ የሆነ የቅዱስ ሚካኤል የበዓሉ መታሰቢያ እንድናደርግ ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ሚካኤል አማላጅነት ይማረን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚህች ዕለት ዳግመኛም የከበረ አባት የዋልድባው አባ ሳሙኤል የዕረፍቱ መታሰቢያ ነው። ለዚህ ቅዱስ የአባቱ ስም እስጢፋኖስ የእናቱ ስም ዓመተ ማርያም ነው። እነርሱም በዘመድ የከበሩ ደጎች ናቸው። በአክሱም ምድርን ወለዱት። ባደገ ጊዜም የቤተ ክርስቲያንን መጻሕፍት አስተማሩት። አባቱና እናቱ በሞቱ ጊዜ ወደ ደብረ በንኩል ገዳም ወደ አባ መድኃኒን ወደ አባ አድህኒ ሂዶ የምንኩስና ልብስን ለብሶ በጾምና በጸሎት እየተጋደለ ኖረ። ፈጽሞ ከሻገተ ጎመን በቀር አይበላም። የሚጠጣውም ውሃ ነው። እህል በመፍጨትና ውሃ በመቅዳት ሥራ መነኮሳትን ይረዳቸው ነበር። ዘመዶቹ ወደ እርሱ እየመጡ ባስቸገሩት ጊዜ ወደ ሌላ ቦታ ሄዶ እግሮቹም እስኪያብጡ ድረስ በጾም በስግደት በመቆም ተጋደለ። ከዚያም ወደ ሌላ በረሃ ሄዶ 40 መዓልት 40 ሌሊት ምንም ሳይቀምስ ኖረ። አንበሶችና ነብሮች የሚያስፈሩ አራዊት ሁሉ ወደ እርሱ በመምጣት ይሰግዱለታል፣ የእግሮቹን ትቢያ ይልሱ ነበር። በአንዲት ዕለትም በጎዳና ሲጓዝ ታላቅ ወንዝ በውሃ ሞልቶ አገኘ። መጽሐፍና እሳት ከእርሱ ጋር ነበረና ጸሎቱንም አድርጎ ወደ ውሃው ገባ። ውሃውም ዋጠው፣ ወደ ታችም አወረደው። በእግዚአብሔር ኃይል ወደ ማዶ በጣለው ጊዜ መጽሐፉ ሳይደመሰስ እሳቱም ሳይጠፋ አገኘው። ሰይጣንም በሚያስፈሩ አራዊት እየተመሰለ ይፈትነው ነበር። እርሱ ግን ፈጣሪውን በመታመን ልቡ የታሰረ የጸና ስለሆነ አይፈራም። እርሱም ሲጸልይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። በምራቁም መላ ሕዋሳቱን ቀብቶ ኃይልን አሳደረበት። ከዚያችም ዕለት ጀምሮ እግሮቹን የሚያስር ሆነ። ማቅንም ለብሶ በየሌሊቱ ሁሉ ከውሃ ውስጥ በመግባት የዳዊትን መዝሙር 5 ጊዜ ያደርሳል። ቁጥር በሌለው ግርፋት ጀርባውን ይገርፍ ነበር። አንበሶቹም በባቱ አጠገብ ይሰማራሉ። እርሱም አካላቸውን ይሰፍራል፣ ይለካል። ቁስላቸውንም በጥቶ እሾህና ሜኬላ ያወጣላቸዋል። ከዚህ በኋላ ብዙ ደቀ መዛሙርት ወደ እርሱ ተሰበሰቡ፣ በተጋድሎም ተጠመዱ። ከእርሳቸውም የመጀመሪያው አባ ዘሩፋኤል ነው። በአንዲት ዕለትም በገዳመ ለጋሴም ከሚኖር ከአባ ገብረ መስቀል ጋር ተገናኘ። ከዚያም በፊት አልተያየም ነበር። የእግዚአብሔርንም ገናናነት ሲጨዋወቱ ዋሉ። በራት ጊዜም ጸሎትን ሲያደርግ የተዘጋጀ ማዕድ ወርዶላቸው ተመግበው እግዚአብሔርን አመሰገኑ። ከዚህ በኋላ በአንዲት ዕለት ከአንድ ገዳማዊ ጋር ተገናኘ። እግዚአብሔርም ያደረገላቸው ምስጢር በሚነጋገሩ ጊዜ አባታችን አባ ሳሙኤል እንዲህ አለ። እነሆ እኔ በአርያም ቆሜ ከ24ቱ ካህናተ ሰማይ ጋር የአምላክን መንበር ሳጥን 12 ዓመት ሆነኝ። ለመቀደስም በሚገባ ጊዜ ህብስትና ወይንን የተመላ ጽዋ ይወርድለታል። የእመቤታችን
የቅድስት ድንግል ማርያምን ውዳሴዋን ሲያነብ ክንድ ያህል ከምድር ወደ ላይ ከፍ ከፍ ይላል። የእመቤታችን ማርያም ወደ እርሱ መጥታ የሚያበራ ዕንቁንና ንጹሕ ዕጣንን ሰጠችው። ፍልሰቱ ሲቀርብ የመላእክት አለቃ ቅዱስ ሚካኤል በክንፎቹ ተሸክሞ አወጣው። ሰማያዊት ኢየሩሳሌምን ተድላዋን ሁሉ አሳየው። ወደ ልዑል እግዚአብሔር ዙፋን ፊትም አቅርቦት ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን እንደተቀበለ ወደ በዓቱም ሲመለስ ለደቀ መዛሙርቱ ነገራቸው። ከዚህ በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የአባ ነድራ ከደብረ እስዋን የታማኙም የቅዱስ ዮሐንስ መታሰቢያ ነው። በረከታቸው ትድረሰን። ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን የቅዱሳን ኤጲስቆጶሳት የቀሳውስትና የዲያቆናት የአንድነት ስብስብ በሮሜ ከተማ ሆነ። ይህም የሆነው ከሃዲው ዳኪዎስ በነገሰ በመጀመሪያ ዓመት በሮሜ ሊቀ ጳጳስ በቆርኔሌዎስ የሹመት ዘመን፣ በእስክንድርያ ሊቀ ጳጳሳት በዲዮናስዮስ ዘመን፣ በላንዲዮስም በአንጾኪያ ሊቀ ጳጳስ ሆኖ ሳለ፣ ገርማኖስም የኢየሩሳሌም ኤጲስቆጶስ ሆኖ ሳለ ነው። ይህም የሆነበት ምክንያት በስደት ጊዜ ካደ ቢኖር ወይም በዝሙት የወደቀ ወይም በየአይነቱ በሆነ ኃጢአት ቢሰናከል በንስሐ ሊቀበሉት አይገባም በማለት ስለ ቀሲስ ብናጥስ ነው። አባ ቆርኔሌዎስም ስለዚህ አንድ ጊዜ ዳግመኛም ሦስተኛም ጊዜ ገሰጸው፣ መከረው፣ ግን አልሰማውም። ስለዚህ 60 ኤጲስቆጶሳትን መጻሕፍትን የተማሩ 18 ቀሳውስትን 40 ዲያቆናትን በእርሱ ላይ ሰበሰበ። እነርሱም ስለዚህ ነገር ብናጥስ ቀሲስን ተከራከሩት። ቀሲስ ብናጥስም ምክንያት አድርጎ የተነሳው ሐዋርያው ጳውሎስ ለዕብራውያን ሰዎች በ6ኛው ምዕራፍ ጥምቀትን ከተቀበሉ በኋላ ከሰማይ የሚሰጥ ጸጋውን ከተቀበሉ በኋላ በመንፈስ ቅዱስ አንድ ከሆኑ በኋላ አይቻልም መልካሙንም የእግዚአብሔር ቃል በኋላ የሚመጣውንም የዓለምን ኃይል ካወቁ በኋላ ንስሐቸውን ሊያድሷት የእግዚአብሔርን ልጅ ሊሰቅሏቸው ሊያዋርዱላቸው ዳግመኛም ሊወድቁ አይገባም ያለውን ኃይለ ቃል ምክንያት አድርጎ ነው። እሊህ አባቶችም እንዲህ ብለው መለሱለት። ሐዋርያው ጳውሎስ ንስሐ ስለሚገባው ሰው ይህን አላለም። በኃጢአት በወደቀ ጊዜ በየጊዜው የክርስቶስና የክርስትና ጥምቀትን ስለሚጠመቅ ነው እንጂ። ስለዚህ ሐዋርያው እንዲህ የሚለውን ቃል አስከተለ። ዳግመኛም የእግዚአብሔርን ልጅ ሊሰቅሏቸው ሊያዋርዳቸው ይገባልን መከራ መስቀሉ አንድ ጊዜ ብቻ እንደሆነ እንዲሁም በጥምቀት አንድ ጊዜ ብቻ ናትና ንስሐ ግን በሁል ጊዜ ትገኛለች። አንተ እንደምትለው ከሆነ በኃጢአት የወደቀ ዳዊትን ጌታችን ክዶት የነበረ ጴጥሮስን ንስሐ አልተቀበለምን? አጽናኝ የሆነ መንፈስ ቅዱስን ሀብት አልሰጠውምን? በምዕመናንስ ላይ በከንቱ ሾመውን? በእጁ የሠራው ሁሉ የተጠመቀም የጠፋ ነውን? አንተ እንደምትለው ይህ ስንፍናና ድንቁርና ነው። ክብር ይግባውና ጌታችን ግን ሃይማኖቱን ለካደ ወይም በኃጢአቱ ለወደቀ ለሁሉም ንስሐን ሰርቷል። ብናጥስ ሆይ ከዚህ ከረከሰና ከከፋው ምክር ተመልሰ ንስሐ ግባ። ለእግዚአብሔርም ለራስ ለሰው ልጅም ሁሉ ጠላት አትሁን። እርሱ ግን ከክፉ ሐሳቡ ተመልሶ ትምህርታቸውን አልተቀበለም። አውግዘውም ከምዕመናን ለዩት። በትምህርቱ የሚያምኑትን ሁሉ ለዩአቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት በከሃዲው ዲዮቅልጥያኖስ ዘመን ቅዱሳን አንቂጦስና ፎጢኖስ በሰማዕትነት አረፉ። ይህም ሰማዕት አንቂጦስ ንጉሡ ምዕመናንን ያስሯቸው ዘንድ አሰርቶ በፊቱ ያኖራቸው የስቃይ መሳሪያዎች ባየ ጊዜ በቆራጥነት ከሕዝብ መካከል ተነስቶ ንጉሥን ተከራከረ። ንጉሥም አስረው ወደ ጨዋታ ማያ ቦታ አውጥተው
ክፉን አንበሳ እንዲለቁበት አዘዘ። አንበሳውም ወደ እርሱ በደረሰ ጊዜ ቀኝ እጁን ዘርግቶ ፊቱንና ጉንጩን አሻሽቶ ተወው። ንጉሡም አይቶ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ወታደሩም ሰይፉን በመዘዘ ጊዜ ተንቀጥቅጦ መንቀሳቀስ ተሳነው። ሁለተኛም ሰውነቱ ፈጥና እንድትቆራረጥ ከበታች እሳት ፍም ወደ ተነሰነሰበትና ቆራርጦ የሚለያይ መሳሪያ ወዳለው መንኮራኩር ውስጥ እንዲጨምሩ ታዘዘ። እግዚአብሔርም ከዚያ አድኖት ያለ ጉዳት በጤና አስነሳው። ዳግመኛም በውስጧ እርሳስ ወዳፈሉባት ጋን ውስጥ እንዲጨምሯት አዘዘ። ሕዝቡም እያዩ የእግዚአብሔር መልአክ መጥቶ ከጋኑ ውስጥ ነጥቆ በዲዮቅልጥያኖስ ፊት አቆመው። ፎጢኖስም ይህን ድንቅ ታምር ባየ ጊዜ ልብሱን ጥሎ ተነስቶ ወንድሙን አንቂጦስን ተሳመው። ከዳተኛው ንጉሥ አንተ ጎስቋላ ወንድሜን እንዴት ታሸንፈዋለህ ብሎ ረገመው። ዲዮቅልጥያኖስም ሰምቶ በአንገታቸው ዛንጀር በእግሮቻቸው እግር ብረት አግብተው ወደ ወህኒ ቤት እንዲጨምሯቸው አዘዘ። ከዚህ በኋላ ሥጋቸውን ሁሉ ይበታትን ዘንድ ጥፍር ባለው ብረት እንዲሰነጥቋቸው አዘዘ። ዳግመኛም ወደ ጨዋታ መስክ ወስደው በድንጋይ ወግሯቸው ዘንድ አዘዘ። ምንም የነካቸው የለም። ዳግመኛም በብዛት ገርፈው በቁስላቸው ውስጥ ጨው ጨመሩ። 3 ቀንም ወደ አነደዱት የውሽባ ቤት ማንደጃ ውስጥ ጨመሯቸው። እርሱም እንደ ቀዘቀዘ ጠል ሆነላቸው። የውሽባ ቤቱንም በከፈቱ ጊዜ የእግዚአብሔርን ገናንነት ሲነጋገሩ አገኛቸው። ከዳተኛው ንጉሥም ባየ ጊዜ እጅግ ተቆጣ። ነበልባሉ ከፍ ከፍ እስከሚል ከማንደጃው ውስጥ እሳትን አነደደ። ቅዱሳንም ወደዚያ ይጥሏቸው ዘንድ አዘዘ። በውስጡም ቆመው ረዥም ጸሎትን አደረጉ። አንድ አምላክ በሚሆን በአብ ወወልድ በመንፈስ ቅዱስም ፊታቸውን አማተቡ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ሥጋቸውም ከቀኑ 2 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ድረስ በእሳቱ ፍም ላይ ነበረ። የነካው ነገርም የለም። የራሳቸው ጠጉር እንኳን አልተቃጠለም። ምዕመናን ሥጋቸውን በሌሊት ወሰዱ። ለክብራቸውም እንደሚገባ ገንዘው በመልካም ቦታ ቀበሯቸው። ከእሳቸውም አስደናቂዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የቅዱሳን ሰማዕታት አውሲስና የእንጦንዮስ የሮማው የአባ መሐረ መታሰቢያቸው ነው። በረከታቸው ትድረሰን። ለእግዚአብሔር ምስጋና ይሁን አሜን ለዘላለሙ አሜን። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነት የእመቤታችን አማላጅነት ከሁላችን ጋር ለዘላለሙ ጸንቶ ይኖር። ከእነዚህ ቅዱሳን ረድኤት በረከት ይክፈለን። እግዚአብሔር አምላካችን አይለየን። ሀገራችን ኢትዮጵያን ሰላም ያድርግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ